የገቢ እና ወጪ መመዝገቢያ ወይም ኢንካም ኤንድ ኤክስፔንስስ። ይህ ገጽ የመኖሪያ ማህበሩን የአጠቃላይ ፋይናንስ እንቅስቃሴ የሚያዩበት ገጽ ሲሆን እንደገቡ መጀመሪያ የሚያገኙት የአጠቃላይ ፋይናንስ እይታ ወይም ፋይናንሻል ኦቨርቪው ይሆናል። እዚህ ገጽ ላይ የማህበሩን አጠቃላይ ገቢ፣ አጠቃላይ ወጪ እንዲሁም የተጣራ ቀሪ ሂሳብ ወይም ኔት ባላንስ ማየት ይችላሉ። እነኚህን እይታዎች በስተግራ ጥግ በኩል የሚገኘው መቀየሪያ በቀናዊ፣ በሳምንታዊ፣ በወራዊ፣ በዓመታዊ እንዲሁም በሁል ጊዜ ከፋፍለው ማየት ይችላሉ። ከሱ ስር ከዚህ በፊት የተመዘገቡ የገቢና የወጪ መመዝገቢያ ዝርዝር የሚገኝ ሲሆን እዛ ውስጥም እንደ ደረሰኝ ቁጥር፣ ቀን፣ ጉዳይ የሚመለከተውን ሰው ጨምሮ ብዙ መረጃዎችን ያገኛሉ። በዝርዝሩ በስተቀኝ በኩል አክሽን ባር ወይም የእርምጃ ባር ይገኛል። እዚህ ውስጥ ኤዲት ወይም ማስተካከያ የምትለዋን በተን በመጫን ከዚህ በፊት የተመዘገበውን ገቢ ወይም ወጪ ማስተካከል ይችላሉ። እዚህ ውስጥ አይነቱን ማለትም ገቢ ወይ ወጪ መሆኑን፣ ስልክ ቁጥር ጨምሮ ብዙ ማስተካከያዎችን ማስተካከል ይችላሉ። ማስተካከያውን ሲጨርሱ መረጃውን ሰነድ ወይም ሴቭ ቼንጅስ የሚለውን በመንካት ማስተካከያውን ማጽናት ይችላሉ። ከዝርዝሩ በላይ ሰርች ባር ወይም መፈለጊያ የሚገኝ ሲሆን እዚያ ውስጥ በደረሰኝ ቁጥር የሚፈልጉትን ገቢ ወይም ወጪ መፈለግ ይችላሉ። በስተቀኝ በኩል ደግሞ መረጃውን በጥቅል ዳስ የሚለውን በመንካት ዝርዝሩን አንድ በሚፈልጉት የቀን ገደብ ማለትም መነሻና መጨረሻ መርጠው በዛ መያዝ፣ ሁለት ያለውን ሙሉ የወጪና የገቢ ዝርዝር እንዲያሳዩት፣ ሶስት ገቢው ብቻ እንዲታይ፣ አራት ደግሞ ወጪ ብቻ እንዲታይ አድርገው መዳሰስ ይችላሉ። አዲስ ወጪ ወይም ገቢ ለመመዝገብ ከላይ በኩል በስተቀኝ በኩል ያለውን ወጪ ወይም ገቢ መዝገብ ወይም አድ ኤንትሪ የሚለውን ይጫኑ። በዚህ ጊዜ የሚመጣላችሁ ገጽ ወይም ሳይድ ባር ላይ የምዝገባውን አይነት ማለትም ገቢ ወይም ወጪ መሆኑን፣ የምዝገባውን ምክንያት፣ መጠኑ እንዲሁም ደረሰኝ ቁጥርና ሌሎች መረጃዎችን